መዝሙር 2 አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱ ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሑ ላይ እንዲህ ሲሉ በአንድነት ተሰበሰቡ። ማሰሪያቸውን ከእኛ እንበጥስ፣ ቀንበራቸውንም ከእኛ ላይ ይነጣል። በሰማይ የሚኖር እርሱ ይስቅባቸዋል፣ እግዚአብሔርም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን በእነርሱ ላይ ንጉሥ ሆኜ ተሾምሁ፣ በተቀደሰ ተራራው በጽዮን ላይ የእግዚአብሔርን ትእዛዝ እናገር ዘንድ እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔም ዛሬ ወለድሁ። ለምነኝ፣ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንት ነገሥታት ልብ አድርጉ፣ እናንት የምድር ፈራጆችም ተገሠጹ። ለእግዚአብሔር በፍርሃት ተገዙ፣ በራዕድም ደስ ይበላችሁ። ጥበብን አጽኗት፣ እግዚአብሔር እንዳይቈጣ፣ እናንተም ከጽድቅ መንገድ እንዳትጠፉ። ቁጣው ፈጥና በነደደች ጊዜ በእርሱ የታመኑ ሁሉ ብፁዓን ናቸው። ክብር ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አሜን።